ሰላም ጤና ይስጥልኝ። በዓለም ዙሪያ የምትገኙ የእግዚአብሔር ወገኖች እንደምን ቆያችሁ? እንደገና በሰላም ያገናኘን አምላክ ስሙ ብሩክ ይሁን። እንደተለመደው በዚህ ቪዲዮ መስመር በየሳምንቱ የሰንበት ትምህርት ማጠቃለያ እያቀረብኩኝ እንደነበር ይታወሳል። ነገር ግን በሁለተኛው ትምህርት የጸጋ ጉብኝት የሚለውን ርዕስ ማጠቃለያ ካቀረብኩ በኋላ የሶስተኛ የአራተኛና የአምስተኛውን ማጠቃለያ ለማቅረብ በማይመች አካባቢ በመቆየቴ የማቅረብ እድሉን ማግኘት አልቻልኩምና በዚህ መስመር ስትከታተሉ የነበራችሁና ጠብቃችሁ ያጣችሁ ወገኖችን በጌታ ስም ታላቅ ይቅርታ ጠይቃለሁኝ። የዛሬ ሰንበት ትምህርታችን ርዕስ በውስጥ ያለው ጠላት የሚል ሲሆን መታሰቢያ ጥቅሱ የሚገኘው ኤርምያስ 17:10 እንዲህ የሚል ነው። እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እንደ ስራው ፍሬ ይሰጥ ዘንድ ልብን እመረምራለሁ ኩላሊትንም እፈትናለሁ ይላል። ጸሎት እናደርጋለን። በዘላለማዊ ፍቅር የወደድከን አምላካችን እጅግ አድርገን እናመሰግናለን። በዚህ ሰዓት ቅዱስ የሆነውን ቃልህን እንድንማር ለኛ እድል ፋንታ ስለሆንክልን ወደና ፈቅደ ስለመረጥከን ክብር ላንተ ይሁን። በዚህ ሰዓት እንግዲህ ማንም አስተማሪ የለም፣ ማንም አዋቂ የለም። አንተ ቃልህን ለእያንዳንዳችን ተርጉመ እንድታስተምረን ፈቃድ ይሁን። በተማርነው ደግሞ መኖር እንድንችል መንግስትህንም ማውረስ እንድንችል እርዳን። ለሌሎችም መትረፍ እንድንችል እርዳን። ስለሰማን ተመስገን። በጌታ በኢየሱስ አሜን። እንግዲህ በያለንበት ከተማርነው ከእያንዳንዱ ክፍል እጅግ ጥቂቱን ለማስታወስ እንሞክራለን። በሶስተኛው ትምህርታችን የጸጋ ማስታወሻዎች ከምለው ስር እግዚአብሔር አምላክ ለእስራኤል ልጆች በየጊዜው የሚያደርግላቸውን ታምራቶች በኢያሱ መጽሐፍ ከአራተኛው ምዕራፍ ጀምረን ስናይ እስራኤላውያን ቀይ ባህርንና ዮርዳኖስን በድንቅ ሁኔታ እግዚአብሔር ካሻገራቸው በኋላ ከባርነት አላቆ የተስፋይቱን ምድር ባወረሳቸው ጊዜ በሚገርም ፍጥነት ያከበራቸውን አምላክ በመርሳትና በማስቆጣት ለብዙ ችግር ተጋልጠው ነበር። እግዚአብሔር ሕዝቡ የተደረገለትን እንዳይረሳ በእስራኤልና በእኛም ዘመን ቢሆን የተለያዩ የጸጋ ማስታወሻዎች ምልክቶችን ሰጥቶናል። ይኸውም ከጥፋት ውሃ በኋላ የቃል ኪዳኑን የቀስተ ደመና ምልክት፣ በግብፅ ሀገር በእስራኤላውያን በር መቃን ላይ የደም ምልክት፣ ቀይ ባህርና ዮርዳኖስን በደረቅ ምድር የመሻገር ትውስታ የሚሆኑ ሐውልቶችን እንዲያቆሙ ሲያደርግ በተለይም በሰውና በእግዚአብሔር መካከል ልዩ ምልክት የሆነውን የተቀደሰ ሰባተኛ ቀን ሰንበትን የሰጠን ሲሆን እነዚህ የቃል ኪዳን ምልክቶች ሁሉ ክርስቲያኖች በእምነት የሚገቡበትን የጸጋ እረፍት የሚያሳዩ እንደነበሩን አይተናል። በአራተኛው ትምህርት ከሁሉ ግጭቶች ጀርባ ያለው ግጭት በሚለው ርዕስ እግዚአብሔር አምላክ ለሕዝቡ ተዋጊና አሸናፊ እንደሆነ ጥንት በሰማይ በነበረው ጦርነት ዲያብሎስ ተሸንፎ ወደ ምድር ቢጣልም እስከ ዛሬ ድረስ ሕዝቡን በተለያየ ማታለያዎች ወደ ራሱ በመሳብና የሕዝቡን ልብ ወደ ጣዖት አምልኮ በመምራት ከእግዚአብሔር ጋር ጦርነቱን እንደቀጠለ የሚያውቅ አምላክ ምንም አይነት የጦር መሳሪያ የሌላቸው ሕዝቦቹ ቢሆኑም ከእነርሱ ጀርባ ሆኖ የጦርነቱ ቀስቃሽ መሪና ድል አድራጊው እግዚአብሔር ራሱ እንደነበር፣ ምክንያቱም ክብሬን ለሌላ ለማንም አልሰጥም ብሎ የተናገረው የጣዖት አምላኪዎችንና ዲያብሎስን አጥብቆ የሚዋጋ መሆኑን በተለይ ለኢያሱ ሲያረጋግጥ የእግዚአብሔር ሰራዊት አለቃ ሆኜ መጥቻለሁ ብሎ መልስ በመስጠት እንዳረጋገጠለት አይተናል። በመጨረሻም በአምስተኛው እግዚአብሔር ስለእናንተ ይዋጋል በሚለው ርዕስ እግዚአብሔር ለሕዝቡ አስተማማኝ ጦረኛ፣ የማያዳላ ትክክለኛ ዳኛ በመሆኑ የአሞራውያንና የከነዓናውያን የኃጢአታቸው ጽዋ እስኪሞላ ድረስ በተነሳው ጦርነት ሁሉ ከእስራኤላውያን ፊት በመሆን ድልን እየሰጣቸው እንደነበር፣ እየመራቸው እንደነበር፣ በተለይ
ከወንድና ከሴት አማልክቶቻቸው ጋር በነበረው ጥልቅ ጥላቻ የተነሳ እስራኤላውያን ሴት ልጆቻቸውን ከነዚያ አሕዛብ ጋር እንዳያጋቧቸው ጥብቅ ማስጠንቀቂያ በመስጠት ሕዝቡን እንዳስተማራቸው እምቢ ያሉትን አመፀኞችን አንመለስም ካሉ ጣዖት አምላኮች ጋር እንዳጠፋቸውና ለሕዝቡ ተዋግቶ ቃል የገባላቸውን ርስት እንዳወረሳቸው አይተናል። ዛሬም በቃሉ መሰረት በመጓዝና ከባቢሎን በመለየት እውነተኛ አምላክን ማምለክና ለእርሱ መስገድ ምርጫቸው ላደረጉ ክርስቲያኖች ጠላትን ተዋግቶላቸው እንደሚያሸንፍና በክርስቶስ ደም ያገኙትን ርስት እንደሚያወርሳቸውም ጭምር አይተናል። ወደ ዛሬው ትምህርታችን ስናልፍ በውስጡ ያለ ጠላት የሚለውን ርዕስ ዝርዝር ሀሳቦችን በአጭሩ እናያለን። እስራኤላውያን ከነዓናውያንን ድል ነስተው የተስፋይቱን ምድር የወረሱት በጦር ስልታቸውና በቁጥር ብዛታቸው ሳይሆን እግዚአብሔር ተዋጊያቸው ከነርሱ ጋር በመሆኑ ነበር። ሌላው የተነገራቸውን መመሪያ በመከተል ነበር ድል የነሱት። ነገር ግን ርስታቸውን ከያዙ በኋላ የእግዚአብሔርን ፈቃድ መጠየቅን ረስተው በራሳቸው መተማመንን መርጠው በጋይ ላይ በወጡ ጊዜ በክፉኛ ተመቱ። የሕዝቡም ልብ ቀለጠ፣ እንደ ውሃም ሆነ ይላል ኢያሱ 7:5 ስናነብ። ትልቁ አደጋ ደግሞ በእስራኤል መካከል የውስጥ ጠላት ነበር። ይኸውም የዘንባሪ ልጅ አካን የሰነኦርን ካባ ብርና ወርቁን ተመኝቶ በድንኳኑ ውስጥ ደብቆ የቀበረው እርም ለሕዝቡ አደጋ አስከትሎ እንደነበር ኢያሱም እንኳ አላወቀም ነበር። ኢያሱ ግን ስለ ሕዝቡ መመታት በእግዚአብሔር ፊት ወደቀ። እንደወደቀ አይቶ እግዚአብሔር ኢያሱን እንዲህ አለው። 7:10 እስከ 12 ድረስ ያለውን ስናነብ ለምን በግንባሬ ተደፍተሃል? ቁም፣ እስራኤል በድለዋልና ያዘዝኋቸውንም ቃል ኪዳኔን አፍርሰዋልና እርም የሆነውን ነገር ወሰዱ፣ ሰረቁ፣ ዋሹም፣ በዕቃቸውም ውስጥ ሸሸጉት። ስለዚህ የእስራኤል ልጆች በጠላቶቻቸው ፊት መቆም አይችሉም። የተረገሙ ስለሆኑ በጠላቶቻቸው ፊት ይሸሻሉ። እርም የሆነውን ነገር ከመካከላችሁ ካላጠፋችሁ ከዚህ በኋላ ከእናንተ ጋር አልሆንም አለ። እኛ ሳናውቀው ሊያጠፋን የተደበቀው የውስጥ ጠላት በሕይወታችን ያለው ምን ይሁን? እስቲ የራሳችንን ባህሪ እንፈትሽ። አካን ለእያንዳንዱ የስራውን ከሚከፍል ልብን ከሚመረምረውና ኩላሊትን ከሚፈትነው አምላክ የደበቀ መስሎት ነበር እንጂ የውስጥ ጠላት እንደሆነበት አላወቀም ነበር። ለእኛስ ያለው ጠላት የቱ ይሁን? ክፉ ምኞት ይሁን? ስርቆት ይሁን? ሐሜት ይሁን? ምቀኝነት ይሁን? ቁጣ፣ ጥል፣ ክርክር ይሁን? መልሱ ለራሳችን ነው። የዛሬው ትምህርታችን ሁለት ሰዎችን ሲያነጻጽር እናያለን። ይኸውም ጋለሞታዋ ረዓብ ሰላዮችን ወደ ጣሪያዋ ወስዳ በመደበቅ እንዳስበለጠቻቸው፣ አካን ደግሞ የተከለከለውን ነገር ወስዶ ከኢያሱ እንደደበቀ። ረዓብ እንደገና ለእስራኤል ሰላዮች ደግነት አሳይታ ድል እንዲቀዳጁ ስትረዳቸው፣ አካን ደግሞ ምን አደረገ? በስግብግብነቱ በእስራኤል ላይ ችግር በማምጣቱ በጠላት እንዲሸነፉ አደረጋቸው። ረዓብ ከእስራኤላውያን ጋር ቃል ኪዳን እንዳደረገች፣ አካን ግን ከእግዚአብሔር ጋር የነበረውን ቃል ኪዳን አፈረሰ። ረዓብ ራሷንና ቤተሰቧን አዳነች። አካን ግን ራሱንና ቤተሰቡን ለሞት በመዳረግ የሞት ምሳሌ እንደሆነ ያነጻጽራል ሰንበት ትምህርታችን። አንዳንድ ጊዜ የምናደርጋቸው ሁሉ እግዚአብሔር የማያውቅ ይመስለናል። አካን የደገመው ታሪክ በኤደን ገነት አዳምና ሔዋን የፈጸሙት ታሪክ ነበር። የዛፊቱ ፍሬ ያማረች ሆና ለሔዋን ታየች፣ ወሰደችና በላች ይላል። የሰናኦር ካባ ብሩና ወርቁም በአካን ዓይን እጅግ ያማረ ሆነበት፣ ወስዶ በድንኳኑ ውስጥ ደበቀው። እግዚአብሔር ግን የተደረገውን ሁሉ እያየ ነበር። እውነተኛ ንስሐም አልገባም። ለራሱና ለቤተሰቡ አልፎም ለህብረተሰቡ መቅሰፍትን አመጣ። አካን ዛሬ ሁላችንም በድብቅ በእግዚአብሔር ትእዛዝ ላይ የምንፈጽማቸው ወንጀሎች ስንት ናቸው? ተናዘንባቸዋል? ካልሆነ ለራሳችንና ለህዝባችን የመጥፊያ መንገዶች መሆናችን እንወቅ።
ለቁጣዬ ዘገየ፣ ለምሕረት የሚቸኩል አምላክ ሆዱ ባባ። በእስራኤል ጠላቶች ላይ ተነሳ። ድብቅ ጦር በጋይ ጀርባ የመደበቅ ስራ እንዲሰራ ለኢያሱ ትእዛዝ ሰጠው። በዚሁ መሰረት የጋይን ህዝቦች ድል ነሱ። ንጉሳቸውንም ይዞ ኢያሱ ቀኑን ሙሉ ሰቀለው ይላል ሰንበት ትምህርታችን። ለዚህ ሁሉ ድልና ስኬት ቁልፉ ምን ነበር? ኢያሱ በጌታ ቃል ላይ የነበረው እምነትና ለእርሱ ያለው የማያወላውል ታዛዥነት ነበር። እግዚአብሔር አድርግ ያለውን በማድረጉ ድል ነሳ። እኛ ዛሬ ያለን ክርስቲያኖች ለእግዚአብሔር በመታዘዝ በዓለም ፊት የሚሰጣቸው ምስክርነቶች ምንድን ናቸው? እስራኤላውያን በሚወርሷት ምድር ምን ማድረግ እንዳለባቸው ለሙሴ የተናገረው እግዚአብሔር በዘዳግም 4:5-10 እናንብብ። በተለይ 9እና 10 እንዲህ ይላል፣ እግዚአብሔርም ሕዝቡን ወደ እኔ ሰብስብ፣ በምድር በሕይወት በሚኖሩበት ዘመን ሁሉ እኔን መፍራት ይማሩ ዘንድ ልጆቻቸውንም ያስተምሩ ዘንድ ቃሌን አሰማቸዋለሁ ብሎ በተናገረኝ ጊዜ በአምላኬ በእግዚአብሔር ፊት በኮሬብ በቆምህበት ቀን ዓይኖች ያዩትን ነገር እንዳረሳ በሕይወትህ ዘመን ሁሉ ከልብህ እንዳይወድቅ ተጠንቀቅ፣ ነፍስህንም በትጋት ጠብቅ፣ ለልጅ ልጆችህም አስታውቀው ብሎ ሙሴ ተናገረ። እግዚአብሔር የተናገረው ይህ ለዛሬ ክርስቲያኖች ሁሉ የተሰጠን ማስጠንቀቂያ ነውና እናስብበት። ከእግዚአብሔር ፊት የምንደብቀው አንዳች ስለሌለን በውስጣችን አድጎ ሊያጠፋን የተዘጋጀውን ጠላት በንስሐ በጌታ ፊት በመሆን እናስወግደው። ካልሆነ ለራሳችንና ለሕዝባችን አስጊ ነው፣ የኛ ሁኔታ ማለት ነው። መጠንቀቅ አለብን። አካንን ወደ ጥፋት የመራው ቀለል ተደርጎ የተወሰደው ኃጢአት በመጎምጀት ላይ ያተኮረ ነበር። የእግዚአብሔር የምሕረት እጆቹ ሳይታጠፉ በሩም ሳይዘጋብን ወደ እርሱ መመለስ አለብን። ይህንን አድርገን ለክርስቶስ ትእዛዝ ስንገዛ ቃል የተገባልንን በደሙም ያገኘነውን ርስታችንን የመውረስ መብታችን የሰፋ ይሆናል። እንግዲህ የዛሬውን ትምህርታችን በዚህ ስናበቃ እስካሁን ድረስ ከኛ ጋር በመሆን ያስተማረን አምላካችን የተመሰገነ ይሁን። ስትከታተሉ የነበራችሁ ጌታ አብዝቶ ይባርካችሁ። በሚቀጥለው ጊዜ ደግሞ በሌላው ርዕስ እስከምንገናኝ ድረስ የጌታ ጸጋ ከሁላችን ጋር ይሁን። አሜን። በጸሎት ጋለን የምትወደን አምላካችን እናመሰግናለን። ቃልህን በሚገባ ስላስተማርከን ክብር ለአንተ ይሁን። ባስተማርከን መሰረት በመጓዝ ከአንተ ጋር በመስማማት ኖረን መንግስትህን መውረስ እንድንችል እርዳን። እግዚአብሔር አምላክ ሆይ መናገር አይበቃንም፣ መስማት ብቻ አይበቃንም። እንድንኖርበት ጸጋ ያግዘን። ስለረዳን ተመስገን። ይህን ሁሉ እንለምንሃለን። ይህን ሁሉ ምስጋና እናቀርብልሃለን። በልጅ በኢየሱስ ክርስቶስ ስም አሜን።